ደሴ 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 ተብላ ከመታወቋ በፊት በ16ኛው ክፍለ ዘመን በዘመን በነበረው ወቅት ዋስላ የተባለ መንደር ነበር። ከመካከለኛው ክፍለ ዘመን ጀምሮ አካባቢው በተለያዩ ገዢዎች በእነሱ ቁጥጥር ስር ነበር የዋለው። ምክንያቱም ቦታው በዛን ወቅት ከተለያዩ ከወሎ ሀገራት ጋር የሚያገናኝ ዋና አካባቢ ነበር። ከዛም በኋላ እንደ አውሮፓውያን አቆጣጠር በ1874 ንጉስ ዮሐንስም የወሎ ገዢዎችን ካባረረ በኋላ በ1875 ዓመተ ምህረት ከተማዋን ባየው ጊዜ ደስም አለው። ከዚህም ደስታ የተነሳ ቦታውን ደሴ ብሎ ስም አወጣለት። ትርጉሙም ደስታዬ ማለት ነው። በ19ኛው ክፍለ ዘመን መጨረሻ ምንም ያህል እንኳን ንጉስ ዮሐንስ በከተማዋን ቢያገኛትም የግንባታ ስራዎችን የጀመረው ራስ ሚካኤል ወይም አብዛኞቻችን አሁን ድረስ የሚያውቁት በንጉስ ሚካኤል ነበር። በዚህ ግንባታዎች መካከል በጀሜ ተራራ ላይ የሚገኘው ቤተ መንግስቱ ወይም አይጠየፍ አዳራሽ የሚባለው ማለት ነው። ሌሎችም ለመሳሰሉት ለምሳሌ አስተዳደራዊ ህንጻዎችና ቤቶችን ገነባ። ከነዚህ ቤቶችም ለምሳሌ ብንናገር በአራዳ ሰፈር ያለውና በሰኞ ገበያም ያለው ማለት ነው። በዛም ወቅት በኋላ ነበር የሰኞ ገበያ ስራም የተጀመረው። ይህም ሰኞ ገበያ የተባለው የገበያ ማዕከል ሳምንታዊ ገበያ ሆነ። ከአፋር፣ ከትግራይ፣ ከሸዋ፣ ከጎጃም እና ከጎንደር ነጋዴዎች ተሰበሰቡ። በዚህም ሁኔታ ከተማው በፍጥነት የንግድ ማዕከል ሆነች። ከ1895 እስከ 1897 ዓመተ ምህረት የቴሌግራፍ መስመር ከአስመራ እስከ አዲስ አበባ ድረስ በደሴ በኩል ተጫነ። በዛውም ወደ አዲስ አበባ የሚያደርስ መንገድ ተሰራ። ከዛም በኋላ በ1928 ዓመተ ምህረት ጣሊያን ደሴ ላይ ባደረገችው የአየር ጥቃት ሆስፒታሎችና ህንጻዎች ፈርሷል። በ1928 ሚያዝያ 7 ላይ ጣሊያኖች ከተማዋን ከበው ማዕከላዊ አስተዳደር አደረጓት።
ግን እንደዛም ሆኖ ብዙም አልቆዩም። በ1933 ሚያዝያ 18 ላይ በኢትዮጵያውያንና አርበኞች በዓለም አቀፍ ኃይሎች ከተማዋን ከጣሊያን እጅ ማስፈታት ችለዋል። ከዛም ከ15 ዓመት በኋላ ማለትም በ1948 እስከ 1987 ደሴ የወሎ ግዛት ማዕከል ሆነች። ግን ከነዚህ ሁሉ ጊዜያቶች መሃል ላይ ማለትም በ1965 ዓመተ ምህረት ላይ በወሎ በተከሰተ የረሃብ ምክንያት ከደሴ ወጣቶችና ነዋሪዎች እንዲሁም ከአዲስ አበባ ጀምሮ ወደ ቀንድ ተመራ የምትባል ቦታ ድረስ ተቃውሞ ነበር። በ1987 ወሎ የአስተዳደር ክልሉን ከቀየረ በኋላ ደሴ ካፒታልነቷን አጣለች። ምንም ያህል እንኳን ማዕከልነቷን ብታጣ ከአማራ ክልል ዋና ከተሞች ሆና ቀጥላለች። ከዓመታቶችም በኋላ መንግስት ከትግራይ ጋር ጦርነት ሲያደርግ ነበር። በዚህ ሁሉ ወቅትም ደሴ መሃላቸው ገብታ በጽንፈኛው ቲፒኤልኤፍ እጅ ስር ወድቃ ነበር። ግን እንደዛም ቢሆን መንግስት አስመልሷታል። ከዛም በኋላ ደሴ በሰላምና በጤና መኖሯን ቀጥላለች።